አንድ ስልክ መስመር ላይ አሉ አንድ እናታችን። ሃሎ ጤና ይስጥልኝ ማንን በል እንደምን አሉ? ጤና ይስጥልኝ እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ነው ተርሶ? እንደምን አመሻችሁ? እግዚአብሔር የተመሰገነ ይሁን። በጣም እናመሰግናለን ስለደወሉልን፣ ስላገኙን፣ ስለተከታተሉን፣ መቄዶንያን ስለሚደግፉ በእጅጉ እናመሰግናለን እናታችን። እግዚአብሔር ይመስገን። አሜን አሜን። እናቴዋ እንግዲህ ስሞን መናገር እንደማይፈልጉ ተናግረዋል። ግን ምናልባት ቤተሰቦቹ ሊሆኑ ይችላሉ፣ እርሶ ዙሪያ ያሉ ሰዎች የፈለጉትን መጥራት ይችላሉ። መንገድ መስመሩን ለእርሶ ሰጥቻለሁ። እንግዲህ እኔ ልጄ ከልጅነቷ ጀምሮ እዚህ ነበረች አሜሪካን ሀገር። አሁን ግን አገሬን ነው የምፈልገው ብላ ከነ ልጆቿ ፎርጉድ ገብታለች። እንግዲህ አገሩ እንዲቀበላትና ህዝቡም እንዲቀበላት እንዳትበሳጭብኝ ጠይቃለሁኝ። መቄዶንያ ደግሞ አንዳንድ ነገር የሚደረገውን ነገር እንድትረዳ ፈልጋለሁ በእኛ ስም። በጣም ድንቅ፣ እጅግ በጣም ነው የምናመሰግነው። ስለዚህ ልጆ ወደ አዲስ አበባ ወደ ሀገር ውስጥ ገብታለች በአሁን ሰዓት። ሀገሩን አታውቀውም። በልጅነቷን የወጣችው ግን ኢትዮጵያን ነው የምፈልገው ብላ ኢትዮጵያን መኖር የምፈልገው ብላ ልጆቿን ቤተሰቧን ይዛ ገብታለች። እንግዲህ እዛ አንዳንድ ስራ ለመስራት ማስባለች። እንግዲህ እግዚአብሔር ይርዳት። አሜን። እንመርቃታለን። እዚህ የተሰበሰቡት በሙሉ ምርቃታቸውን ያደርሳሉ። እንደዚሁም ደግሞ ከ8700 በላይ የሚሆኑ አረጋውያንና የአእምሮ ህሙማን ያው በመቄዶንያ የሚገኙ ታላላቅ አዛውንቶች የነሱ ምርቃት የሚደርስ ነውና እነሱም ይመርቃሉ። መላው ኢትዮጵያን ይሄንን እያደመጡ የሚገኙ በሙሉ ልጆት የተሳካ መልካም ህይወት መልካም ኑሮ እንድትኖር ይመርቃሉ። እርሶም በበረከት እንዲሞሉ ቤቶት ቤተሰቦቹ ሁሉ እንዲባረኩ ምርቃቱን ከዚህ እናደርሳለን። እርሶ ግን አሁን እንግዲህ የተከታተሉ ነውና ፕሮግራማችን ስንት ብር ነው እርሶ ወይ ስንት ዶላር ነው ገቢ የሚያደርጉት ይንገሩን። አሁን የ700 ስንት ደርሷል ብላችኋል? አሁን እንግዲህ ወደ 6000 አካባቢ ጎሎናል ብለናል። እርሶ እንግዲህ እሱን ሞላለሁ 6000 ዶላሩን ሞላለሁ ብሏል። 6000 ዶላር 6000 ዶላር ተሞልቷል። 6000 ዶላር ይሄ ነው። እናታችን በጣም እጅግ በጣም እናመሰግናለን። እጅግ በጣም ይሄው እንግዲህ እዚህ ስቱዲዮ ውስጥ ሁሉም ተተረማምሰዋል። በጣም ከባድ ደስታ ስሜት ውስጥ ነው የሚገኘው። እንደምታውቁት እናታችን 6000 ዶላሩን ሞልተዋል። ከዛ በተጨማሪም ባለው ሁሉ በተጨማሪም አለው ብለው ቃል የሰጡን እናታችን ናቸው። እግዚአብሔር ይስጥልን፣ እግዚአብሔር ያክብር። ሁላችንም ጎንበስ ብለን እናመሰግኖታለን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናታችን እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። በጣም እናመሰግናለን። አጭር መልእክት ካላቸው ቢያስተላልፉ፣ አጭር መልእክት ካለዎት እናታችን ቢያስተላልፉ በዚያው ደስ ይለናል። ማስተላልፈውን እንግዲህ አሁን እኔ እንዴት ገንዘቡን እንደምልከው ማውቀው ነገር የለኝም። ይኸው ሳሚ አለ፣ አሁን አገናኙታለሁ። ሴፉ በመጠኑ ያገኛል፣ ልጄንም ያውቃታል። እና በዛ አጋጣሚ እንግዲህ አሁን 6000 ብር ወዲያውኑ ከዚህ መላክ ትንሽ ይቸግራል እና ነገ ጠዋት ይኸው ሳሚ ጋር እናገናኙታለን። ወንድም ሳሚ ወደዚህ ትመጣና ስልኩን ትረከባለህ። እናታችን እርሶን ግን ማለት ነው እጅግ በጣም እንወዶታለን፣ እናከብሮታለን፣ እናመሰግናለን። አይደለ ረጅም እድሜና ጤና ይስጦት። እግዚአብሔር ይስጥልን እናታችን። አቋርጮት ካልሆነ እግዚአብሔር ይጠብቃችሁ። አሜን። እግዚአብሔር ይጠብቃችሁ። እንደዚህ በዚህ ሰዓት ቆማችሁ እንደዚህ ስለምታደርጉ መድኃኒዓለም ከእናንተ ጋር ይሁን። አሜን። እናቴ አመስግኑ እናታችን፣ እናመሰግናለን። ወንድም ሳሚ ተረከብ ይሄኛውን። በጣም የሚገርማችሁ ነገር በጣም እኮ የሚገርም የሚደንቅ ነገር ነው። ይሄን ሳትሰሙማ አትሄዱ። እናታችን 6000
እስከሚያስገቡ ድረስ ገንዘቡ እንደምታውቁት እንግዲህ በቃል ያለ ምንድን የሚባለው በቃል ያለ ይረሳል።